አድማጮቻችን የአውሮፓ ቻምፒየንስ ሊግ የውድድር መድረክን ትላንት ምሽት የተደረጉትን ጨዋታዎች እንግዲህ ጅማሮ እናደርጋለን። መረጃዎችን ወደ እናንተ እያደረስን ቆይታ ማድረጋችንን ከዚህ ሰዓት ጀምረን እና ወደ እናንተ እናደርሳለን ማለት ነው። የአርሰናልን ጨዋታ ቀዳሚ እናድርገው። እንግዲህ አርሰናል ከ2009 የውድድር ዓመት ጀምሮ በኋላ ነው እንግዲህ ወደዚህ ወደ ግማሽ ፍጻሜ ማለፍ የቻለው በአውሮፓ ቻምፒየንስ ሊግ የውድድር መድረክ ማለት ነው። መድፈኞቹ ይህንን ገድል እንዲያሳኩ እንግዲህ አሰልጣኝ ሚካኤል አርቴታ እጅግ በጣም አስደናቂ ባለውለታቸው ነው ማለት ይቻላል። እንግዲህ አርሰናል የነበረበትን ሁኔታ በተለይ ከቬንገር ስንብት በኋላ የነበረበትን ቀውስ እናውቃለን። ወደ አውሮፓ ቻምፒየንስ ሊግ የውድድር መድረክ እንኳን ለመምጣት በጣም ሲቸገር ተመልክተነዋልና አርቴታ ከመጣ በኋላ ግን ቲሙ ፕሮግረስ እያደረገ ተጫዋቾች የሚመርጡት ክለብ እየሆነ ደጋፊዎች የሚያምኑት ክለብ እየሆነ ደረጃውን በሂደት እያሻሻለ በመጣበት ዓመት ታስታውሳለህ። ከ5 ዓመታት በፊት 8ኛ ደረጃን ይዞ ነበር ያጠናቀቀው። ከዛ በኋላ ደግሞ 5ኛ ደረጃን ይዞ አጠናቀቀ። ያለፉትን 2 ዓመታቶች ደግሞ በፕሪሚየር ሊጉ ላይ በተከታታይ ማንቸስተር ሲቲ በጣም ጠንካራ ክለብ ሆኖ የሊጉን የዋንጫ ክብር ቀማው እንጂ በጣም የሚገርም አመጣጥ ነበር የመጣውና 2ኛ ደረጃን ይዞ ማጠናቀቅ ችሏል። ዘንድሮም በሊጉ 2ኛ ደረጃ ላይ ይገኛል። አምና እንደምናስታውሰው ከ7 ዓመታት በኋላ ወደ ኳርተር ፋይናል መግባት የቻለበትን በአውሮፓ ቻምፒየንስ ሊግ የውድድር መድረክ ተመልክተናል። ዘንድሮ እስከ ግማሽ ፍጻሜ ድረስ ከ16 ዓመታት በኋላ ክለቡን ዳግም ወደዚህ ትልቅ መድረክ የመለሰበትን አጋጣሚ ተመልክተናል። በአውሮፓ ቻምፒየንስ ሊግ የውድድር መድረክ የተለየውን አርሰናልን ነው እየተመለከትን የምንገኘውና ካደረጋቸው 9 ጨዋታዎች ትላንት በነበረን ቆይታም እንደዚሁ ስንገልጽ ነበርና አንድ ጨዋታ ነው እስካሁን ድረስ የተሸነፈው። አንድ ጨዋታ ነው ባቻ ውጤት ያጠናቀቀው። ትልቁን ግዙፉን በርካታ ክለቦች የሚብረከረኩለት ሪያል ማድሪድን በደርሶ መልስ ድምር ውጤት ያውም በአጋጣሚ የተሰራ ቡድን ያለመሆኑን አስመሰከረ። ትላንትና ሳንቲያጎ በርናቦ ላይ ብዙዎች የሚፈሩት ትልልቅ ተጫዋቾች ቅድመ ግምታቸውን በድፍረት ሲያስቀምጡ ነበር። 5 እና 6 ግቦች የአርሰናል መረብ ላይ አርፎ ውጤቱን ቀልብሶ ሪያል ማድሪድ እንደተለመደው የመድረኩን የዋንጫ ክብር ቀለል አድርጎ ያነሳል የሚል ቅድመ ግምታቸውን ሲያደርሱ ነበር። ነገር ግን ትላንት የተመለከትነው ከሳምንት በፊት በኤምሬትስ ስቴዲየም የተመለከትነው ታዳጊዎቹ ወጣቶቹ ተጫዋቾች እንዴት ተናዳፊ ሆነው በስነ ልቦናው ረገድ እንደተገነቡ እየተመለከትን ነበር። ይህን ደግሞ ከጨዋታው አስቀድሞ ራሱ ማስተማመኛ ሲሰጥ ነበረ አርቴታ። ይሄ ዋንጫ አካባቢ ሲደርስ ካራባው ካፕ ትላለ፣ ኤፍኤ ካፕ ትላለ፣ ፕሪሚየር ሊግ የዋንጫ ክብር አካባቢ ላይ ሲደርስ የሚበረግገው አርሰናል አይደለም። ምናልባት በአቅም ልዩነት በተጫዋቾች ጥራት ልዩነት ከዚህ በፊት በማንቸስተር ሲቲ 2 ጊዜ የሊጉን የዋንጫ ክብር ተነጥቀን ሊሆን ይችላል። አንዳንድ አጋጣሚዎች ላይ በደንብ ሳንጠቀም ቀርተን ሊሆን ይችላል። አሁን ላይ ግን ወጣቶቹ ጭምር በጣም የማሸነፍ ስነ ልቦና ሜንታሊቲያቸው እጅግ በጣም ከፍ ያለ ቡድን ነው እየገነባን ያለ ነውና ዛሬ ደግሞ ሳንቲያጎ በርናቦ ላይ ትመለከቷቸዋላችሁ ብሎ በእርግጠኝነት ተናግሮ ነበር። ይህንኑ ያስመሰከረ ውጤት ነው ማስመዝገብ የቻለውና ብዙ የአርሰናል ደጋፊዎች ይህን አይነት ቲም እንዲገነባ ብዙ ዓመታት ቆይተዋል። አንጋፋዎቹን ራሱ ማለት ነው ቡርኬ በሚገባ ባለፉት 16 ዓመታት ውስጥ አርሰናል ወደ ግማሽ ፍጻሜ መጥቶ አያውቅም ነበር። አርሰናል 2005-2006 ላይ ለግማሽ ፍጻሜ ቀረበ። ከዛ በኋላ 2008-2009 ላይ ለግማሽ ፍጻሜ ደረሰ። ከዛ በመቀጠል ግማሽ ፍጻሜ አርሰናል ላለፉት 16 ዓመታት ደርሶ አያውቅም። ሚካኤል አርቴታ ወደዚህ ቡድን ሲመጣ ግማሽ ፍጻሜ አርሰናል መግባት እንደሚችል ማሳየት ቻለ። ከ16 ዓመታት ቆይታ በኋላ አርሰናል ከ2008-2009 በኋላ 2024-2025 ወደ ግማሽ ፍጻሜ መቀላቀል ቻለ። በአውሮፓ መድረክ ለአርሰናል 3ኛው ጊዜ ሆነ ማለት ነው ግማሽ ፍጻሜ ሲደርስ። ከዚህ በፊት ሚካኤል አርቴታ አርሰናልን ሲይዝ አርሰናል ለአውሮፓ ቻምፒየንስ ሊግ ለመሳተፍ ቶፕ 4 ላይ በፕሪሚየር ሊጉ ለመጨረስ ሲቸገር የነበረ ቡድን ነበር። በተሳተፈባቸው ዓመታቶች ደግሞ ሩብ ፍጻሜን ለመቀላቀል ሲቸገር የነበረ ቡድን ነው። ከሩብ ፍጻሜ ደግሞ ግማሽ ፍጻሜ በታሪኩ እንኳን አሁን የተሳካለት 3ኛው ጊዜ ነው። ይሄ እጅግ በጣም ትልቅ ቁጥር ነው። ከዚህ አንጻር ሚካኤል አርቴታ በአርሰናል ቤት ምን እያሳየ መሆኑን መናገር ይቻላል። ትናንትና በስታዲየሙ የነበረው ድባብ ሲመለከቱ የቀድሞ የመገናኛ ብዙሃን የቀድሞ ተጫዋቾች አሁን ያሉ የመገናኛ ብዙሃን ዓለም ላይ ያሉ የስፖርት ቤተሰቦች ስፔን ላይ ያሉት በሙሉ የሪያል ማድሪድን ታሪክ ሲዘግቡ ነበር፣ ሲያነሱ ነበር። ሪያል ማድሪድ ይህንን ታሪክ ከዚህ በፊት እንዳደረጋቸው አሳክቶ ወደ ቀጣይ ማለፍ ይችላል እያሉ በተደጋጋሚ ሲገልጹ ነበር። ለዚህ ደግሞ ሪያል ማድሪድ በተደጋጋሚ ሬሞንታዳ እያለ ብዙ ታሪኮችን አሳክቷል። ልክ ቀድመን እንዳሳካናቸው ታሪኮች ይህንንም ታሪክ እንደግመዋለን። ካርሎ አንቸሎቲ ከዚህ ጨዋታ በፊት ምንም ጥያቄ የለውም ሪያል ማድሪድ ወደ ቀጣይ ዙር ያልፋል፣ ግብ እናስቆጥራለን፣ ጨዋታውን እናሸንፋለን የሚል ሀሳብን ነበር መጀመሪያ ላይ የሰጡት። ከዛ ውጪ ሪያል ማድሪዶች ትናንትና በሀገራቸው የነበረው የመገናኛ ብዙሃን ስፖርት ቤተሰቡ የቀድሞ ተጫዋቾች
በሙሉ ሪያል ማድሪድ ከዚህ በፊት አድርጓቸው እንደነበረ 9 ካምባክ ጨዋታዎች ይሄኛው ደግሞ 10ኛው ሊሆን ይችላል። ከዚህ በፊት ማድሪድ 9 የተለያዩ ካምባኮችን በተለያዩ ጊዜያቶች ማሳካቱ ይታወሳል። በ16 ጥሎ ማለፍ 2022-2023 ሊቨርፑልን ያሸነፈበት ጨዋታ ይታወሳል። 6-2 ያለቀው የጨዋታ መርሃ ግብር ድጋሚ በ16 ጥሎ ማለፍ 2021-2022 ላይ ፓሪስ ሰን ጀርመንን 3-2 በሆነ ውጤት ያሸነፈበት ታሪክ 2014 ላይ አትሌቲኮ ማድሪድን በፍጻሜው በአውሮፓ ቻምፒየንስ ሊግ 4-1 በሆነ ውጤት ያሸነፈበት ማንቸስተር ሲቲን 2021 ላይ በግማሽ ፍጻሜው 6-5 በድምር ውጤት ሪያል ማድሪድ ያሳካቸውን ታሪክ ይጠቀሳሉ። ከዛ በፊትም የነበሩ የሩብ ፍጻሜ ኳርተር ፋይናል የጨዋታ መርሃ ግብሮች 2017-2018 ዩቬንቱስ ይነሳል። 2021-22 ላይ ደግሞ ቼልሲ ይጠቀሳል። በ16 ጥሎ ማለፍ 2017-2018 ፒኤስጂ ይነሳል። ባየር ሙኒክ ደግሞ 2016-2017 ላይ ይነሳል። በቅርቡም የባየር ሙኒክ ታሪክ ከዚህ ከሪያል ማድሪድ ካምባክ ውጤቶች ጋር አብሮ ይያያዛሉ። በእንደዚህ አይነት ተደጋጋሚ ታሪክ ሪያል ማድሪድ ይሄንን ሲያሳካ ውጤቶችን ሲገለብጥ በ9 የአውሮፓ ቻምፒየንስ ሊግ የጨዋታ መርሃ ግብር ቢያንስ እንኳን በጉልህ የሚጠቀስ ነው። ስቴዲየሙ ሞቅ ደመቅ ብሎ ነበር። ቤርናቢውን ሙሉ ለሙሉ ዘግተን እንጫወታለን። የአርሰናል ደጋፊዎች በስነ ልቦና ብዙ ባልለመዱት በተደጋጋሚ ባልደረሱበት እስከ ግማሽ ፍጻሜ ሩብ ፍጻሜ ላይ እንኳን አምና ከ14 ዓመታት ቆይታ በኋላ ነበር አርሰናል የደረሰው። ከዛ በመቀጠል በተደጋጋሚ አርሰናል አሳክቶት በማያውቀው በአውሮፓ ቻምፒየንስ ሊግ የ15 ጊዜ ባለ ክብር ያለው ቡድንን ሲገጥም በስነ ልቦና ቀድሞ ጫና ለመፍጠር ስታዲየሙን ዘግቶ ከመጫወት ባሻገር ወደ ሜዳ ሲገቡ ድባቡን ለመቀየር ብዙ ነገሮች በስታዲየም ላይ ሲደረጉ ነበር። በተደጋጋሚም ሬሞንታዳ እየተባለ በመገናኛ ብዙኃን ሲገለጽ ነበር። የቀድሞ ተጫዋቾችም ይህን ሲያነሱ ቆይታን አድርገው ነበር። ትናንትና ግን መድፈኞቹ አርሰናል በኤምሬትስ እንዳረጉት ሁሉ በመጀመሪያዎቹ 15-20 ደቂቃዎች ጨዋታውን መጨረስ የሚችሉበት እድል ነበር። ታስታውስ ከነበረ ሁለተኛው የጨዋታ አጋማሽ ላይ ነበር አርሰናል ዲክላን ራይስ ያንን ምታታዊ ቅጣት ምቶች ሁለቱንም ማስቆጠር የቻለው። ከዛ በኋላ ሚካኤል ሜሪኖ አስቆጥሮ ነበር አርሰናል 3-0 በሆነ ውጤት የመጀመሪያውን የሩብ ፍጻሜ የጨዋታ መርሃ ግብር ሪያል ማድሪድን 3-0 በሆነ ውጤት በክሊንሺት ያሸነፉት። ከዛ በኋላ በትናንትናው የጨዋታ ሂደት ላይ በመጀመሪያዎቹ 15-20 ደቂቃዎች ላይ ግብ ለማስቆጠር ሪያል ማድሪድ በተደጋጋሚ ሙከራዎችን ሲሞክሩ ነበር። እንደውም ቡካዮ ሳካ በ13ኛ ደቂቃ ላይ በፓኔካ ያችን ፍጹም ቅጣት ምት አስቆጥራለሁ ብሎ አመከናት እንጂ አርሰናል በድምር ውጤት 4-0 በሆነ ውጤት ገና በጨዋታው ሂደት 15 ደቂቃ ሳይሞላ መምራት የሚችልበትና አስቀድሞ ጨዋታውን ለመግደል ማለት ነው አስቀድሞ ጨዋታውን የሚገልበት በጣም ትልቅ እድል ነበረ። በጨዋታው ሂደት ላይ በአጠቃላይ ገዙ ትናንትና ሪያል ማድሪድ 43 ክሮሶችን በጨዋታው ሂደት ላይ አድርጓል። ከዛ ውስጥ ግን ኢላማቸውን የጠበቁና ትክክለኛ ለግብ ሙከራ የሄዱ 7 ኳሶች ብቻ ናቸው። በአጠቃላይ ትናንትና በተደረገው የጨዋታ መርሃ ግብር ላይ ሪያል ማድሪዶች በተደጋጋሚ በተቃራኒ ቡድን ሳጥን ውስጥ ይገቡ ነበር። በመጀመሪያው አጋማሽ በኤክስጂ ግን ያስመዘገቡት ውጤት 0.11 ነበር። የተሳኩ ኳሶች ወደ ግብነት አይቀየሩም ወይንም የራያን ሳጥን የሚያገኙ ኳሶች አልነበሩ ሙከራዎቹ የነበሩት። በተደጋጋሚ ወደ አርሰናል ሳጥን ውስጥ ይገባሉ። ወደ ግብ የሚቀየሩ ኳሶች ላይ ግን ደካማ የሆኑ ውሳኔዎችን ሲወስኑ ተመልክተናል። 10 የማዕዘን ምት ነው ትናንትና ሪያል ማድሪድ ማግኘት የቻለው። አንዱንም ግን ወደ ግብነት መቀየር አልቻለም። ተመልከት፣ በአርሰናል የተከላካይ ስፍራ ቦታ ላይ ገብርኤል ማጋሌሽ የለም፣ ኪቪዮር ነው ተክቶ እየተጫወተ የሚገኘው። በዚህ አይነት ሁኔታ ውስጥ ሆኖ እንኳን ከማዕዘን ምት የሚሻገሩ ኳሶች አርሰናሎች ትናንትና ግብ አልተቆጠረባቸውም። 18 ሙከራዎችን ወደ ግብነት የሚጠጉ ሙከራዎችን ሲሞክሩ ከዛ ውስጥ ግን ኢላማውን የጠበቁ ሙከራዎች 3 ብቻ ነበር በሪያል ማድሪድ የተመዘገቡት። በአጠቃላይ በተቃራኒ ቡድን ሳጥን ውስጥ 15 የተሳኩ ኳሶችን ቢነኩም ለግብነት የሚቀየሩ ሙከራዎች ላይ ግን በተደጋጋሚ ስህተትን ሲፈጽሙ እና ማይሆኑ ኳሶችን አላግባብ ስሜት የበዛበትን ኢላማውን ያልጠበቀ ያልተረጋጋውን ሪያል ማድሪድን በመጀመሪያዎቹ 15-20 ደቂቃ በመጀመሪያው 45 ደቂቃ ጨዋታው ላይ አንድ ግብ ለማስቆጠር በሚያደርጉት ሙከራ ተደጋጋሚ ስህተቶችን ሲሞክሩ የተመለከትንበት ጨዋታ ነው። ለዛም ይመስላል ከሚሻገሩት ኳሶች የተሳካላቸው 10% እንኳን የሚሆነው ኳስ አይደለም በተሻጋሪ ኳሶች ላይ። በአጠቃላይ በትናንትናው የጨዋታ ሂደት ላይ ለሪያል ማድሪድ በስለንቦና ደረጃ የጠነከረ ቡድን ነው እንጂ ሜዳ ላይ ያለው ሪያል ማድሪድ ከዚህ ቀድሞ የነበረው ሪያል ማድሪድ
ቅድም በጠቀስናቸው ቁጥር አመታት ውስጥ ያሳካውን ውጤት የሚያሳካ የቡድን ግንባታና ስትራክቸር ላይ የሚገኝ ቡድን አይደለም። ያችንም ግብ እኮ ያስቆጠረው እኮ የሳሊባ ስህተት ነው እንጂ 67ኛው ደቂቃ ላይ ኳሱን ማጽዳት ነበረበት፣ ኳሱን ክሊር ማድረግ ነበረበት። ያ ደግሞ አንዴ ጨዋታውን ከመጨረሻ ወይም ዳቪድ ራያ ማራቅ ነበረበት ያን ቦታ ላይ። ሁለቱም ምባፔም ነበረ እዛች ቦታ ላይ አክቲቭ ሆኖ እየጠበቁት ነበረና ምናልባት ኳሱን የመልስ የምታደርገው መምታት ነበረበት፣ ማራቅ ነበረበት። አልሆነም። እንግዲህ ጠልፎት ጎል አስቆጥሯል እንዳልከው በአጋጣሚ የተገኘ ግብ ነው። እሱም ቢሆን የአርሰናል ተከላካይና የግብ ጠባቂ ሳሊባና የራያ አለመግባባት እንጂ የሪያል ማድሪዶች የፊት መስመር የነ ቪኒሲየስ ጁኒየር ጥንካሬ አይደለም። ሲያስጨንቁም አልተመለከትንም እኮ አይደል እንዴ? እንደውም ለአርሰናል እኮ ሲፈራ የነበረው እኮ የተከላካይ ስፍራ ቦታ ሁለት መሳሳቶች ይታዩበታል። አንደኛ ሪካርዶ ካላፊዮሪም የለም እንደ አማራጭ እንኳን እንዳጠቀሙ፣ ገብርኤል ማጋሌሽ የለም። የእሱ አለመኖር ደግሞ ለቡድኑ የመከላከል ሂደት በጣም ችግር ሊፈጥርበት ይችላል። ሪያል ማድሪድ የፊት መስመሩ በጣም ሻርፕ ነው፣ የሚያጠቃ ቡድን ነው። ለዛ ደግሞ አመቱ ሙሉ አብረው ያልተጫወቱ የተከላካይ ውህደት ያለው ቡድንን እንዴት አድርገው ሊፈትኑት ይችላሉ የሚለው ትልቁ ጥያቄ ነበር። ጃኮብ ኪዮር ደግሞ በተመሳሳይ በሊጉ ላይም እድል ሲሰጠው ካየህ የልምድ ማነስ የጨዋታ ኮንፊደንስ የሚባለውን ነገር ብዙም ሲጠቀም አናየውም። ማለት በራስ መተማመኑ ከሌሎቹ የአርሰናል ወጣት ተጫዋቾች በጣም የወረደ ነው። ብዙ ጊዜ ስናየው ስህተቶች ይሰራል በተደጋጋሚ ጎሎችም ወደ ኋላ እየመለሰ ተነጥቆ የተቆጠረበትን አጋጣሚ ታስታውሳለህ ከዚህ በፊት ማለት። ከዚህ አንጻር ገብርኤል ማጋሌዥም አለመኖሩን ተከትሎ በዛ ላይ ደግሞ በጣም ሻርፕ ናቸው የሪያል ማድሪድ የፊት መስመር ሮድሪጎ፣ ምባፔና ቪኒ ጁኒየር ኳስ ካገኙ በጣም ፈጣን ናቸው። በመልሶ ማጥቃት ራሱ ብዙ ኳሶችን ይዘው ለመምጣት ጥረት ሲያደርጉ ነበርና የእነዚህ ተጫዋቾች ኳሊቲ ይታወቃል። አርሰናል የተከላካይ ስፍራውን እንዳልከው ምናልባት ሊሳሳ ይችላል ተብሎ አንደኛው የአርሰናል ደጋፊዎች ስጋት የነበረው በዚህ ዲፓርትመንት ላይ ነበር። ነገር ግን በብቃት ደግሞ ወጣቶቹ መወጣት ችሏል በሚገባ። ከዛ ባሻገር ደግሞ የፊት መስመሩ ደግሞ ሚኬል ሜሪኒዮ ነው። ሜሪኒዮ ተፈጥሯዊ የ9 ቁጥር ቦታ ተጫዋች አይደለም። ትናንትና ማርቲኔሊም ላስቆጠረው ግብ፣ ቡካዮ ሳካም በጨዋታው እንቅስቃሴ 65ኛው ደቂቃ ላይ ላስቆጠረው ግብ፣ በኋላ በጭማሪ ደቂቃ 93ኛው ደቂቃ ላይም ማርቲኔሊ ያስቆጠረው ግብ የግቡ አሲስት ያደረገው ወይም የጨዋታው ሂደት ሚኬል ሜሪኒዮ ነው። ይህ ተጫዋች በባለፈው ጨዋታ ግብ አስቆጥሯል። ሪያል ማድሪድ ላይ አንድ ግብ 2 አሲስት አለው ማለት በደርሶ መልስ ጨዋታ። ኮርቶዋንም ሲያስጨንቅ የነበረው እሱ ነበር። በመጀመሪያው ጨዋታ ላይ ስፔሻሊ ካስታወስክ በተደጋጋሚ የሆነ ኳስ እየመታ እያወጣበት ሜሪኒዮም እውነት አሁን ወደ ቅኝቱ እየገባ ነው። እንደውም ከዚህ በፊት እኮ መገዛቱን ሁላ ስንተች ነበር በአንዳንድ አጋጣሚዎች። ለምን መጣ የፊት መስመር አጥቂ ለምን አያመጣም አርቴታ ብለን ከደጋፊዎችም ጫና ሲደርስበት ነበር። እዛው ራሱ ስቴዲየም ተገኝተው ብዙ ተቃውሞ ሲያደርሱበት ነበር። አቨርትንም በተመሳሳይ ማለት ነው። እንደው በኋላ ላይ እናነሳዋለን የአርቴታን ብቃት ማለት ነው። ቲሙን በምን አይነት ሂደት በምን አይነት አጣብቂኝ ውስጥ ሆኖ ከደጋፊው ጋር ራሱ ተጫዋቾቹ ላይ የሚሰነዘረውን ንግግሮች አንዳንድ እንትኖችን እንትን እያላቸው እየተከላከላቸው ቲሙን በምን አይነት ሁኔታ እየገነባው እንደመጣ በኋላ ላይ የአርቴታን ብቃት በመናነሳበት ሰዓት ላይ እናነሳለን። ነገር ግን ቀደም ሲል እንዳልከው የዚህ የመከላከል ብቃቱ በጣም ሲሰጋ ነበረ። ሜሪኒዮ ግን ቡድኑን ባላንስ ጠብቆ ጨዋታውን እንዲያደርግ አንዳንድ ቦታዎች ላይ የነ ማርቲን ኦዲጋርድ መዳከምንታ ያለ አንዳንድ አላስፈላጊ ነገሮች ደግሞ እነ ቶማስ ፓርቴ ላይ ስንመለከት ነበር በጨዋታው ሂደት ላይ። አሁን ለምሳሌ ቶማስ ፓርቴ የተመለከተው ቢጫ ካርድ አግባብ አልነበረ። ጥፋት ሰርቶ አይደለም ሮድሪ ጥፋት ሰራ። እሱም በሚሰራበት ሰዓት ላይ ተደርቦ ለሌላ ተጫዋች ለመናገር በሚያደርግበት እንቅስቃሴ ቢጫ ካርድ ሰጡት እና ፍራንኮይስ ቢጫ ካርድ ሰጡት። አሁን ሚስስ ኔክስት ማች በቀጣዩ የአውሮፓ ቻምፒየንስ ሊግ የግማሽ ፍጻሜ ጨዋታ ላይ የመጀመሪያው ጨዋታ ያልፈዋል። የቡድኑን ባላንስ በመጠበቅ ረገድ ቶማስ ፓርቴ ያለፉትን ጨዋታ እንዴት ሻርፕ ሆኖ እንደሚጫወት አይታል። ለዲክላን ራይስ የዚህን ያክል ብቃት ማሳየት አንደኛው ነጻነት መስጠቱ የቶማስ ፓርቴ እዛ ቦታ ላይ መገኘቱ ነው። ቶማስ ፓርቴ በጨዋታው እንቅስቃሴ ላይ 85ኛው ደቂቃ ላይ የተመለከተው ቢጫ ካርድ ትናንትና ከዛ ስሜት ከሪያል ማድሪድን በደርሶ መልስ የጨዋታ መርሃ ግብር 5-1 ካሸነፉ በኋላ ቀዝቀዝ ሲል ወደ ስሜቱ ሲመለስ ምንኝ ነው እንደዚህ አይነት ስህተት የሰራው? ፍጹም አማተሪዝም በጣም ከሱም አይጠበቅ ዋጋ የሚያስከፍል ነው። አርሰናልም በኋላ ፒኤስጂንም አየዘን እንመለከተዋለን። ዲክላን ራይስ ግን የቶማስ ፓርቴ ስህተትንም ሲያወግዝ ነበር በቢጫ ካርድ ሲመለከት። ከዛም ውጪ ደግሞ ራይስ ባለፉት 2 የጨዋታ መርሃ ግብር ባክ ቱ ባክ ኮከብ ተጫዋች ተብሏል። የሁለቱም የጨዋታ መርሃ ግብር ማን ኦፍ ዘ ማች ተብሏል። የዕለቱ ማን ኦፍ ዘ ማች ተብሏል። የሳምንቱም በተጨማሪ ተሸላሚ ነበር።
ባሳለፍነው ሳምንት። በዛ ላይ ደግሞ ያስቆጠራቸው ግቦች ደግሞ እንዲሁ ደግሞ የሚያነጋግሩ ነበር። በትናንትናው ጨዋታ እንኳን ብትመለከተው ገዙ በ90 ደቂቃ ላይ 49 ተቾችን ማድረግ ችሏል። ከዛ ውስጥ ደግሞ ካደረጋቸው 26 ፓሶች ውስጥ 25ቱ ፓሶች ለጓደኞቹ ያቀበሉ በጣም የተሳካ ኳስ ነበር። በነገራችን ላይ የዴክላን ራይስን የቅጣት ምት ሁለተኛውን ያስቆጠረበትን ኳስ ሊፈልግ የሄደው ታዳጊ እስካሁን አልተመለሰም እየተባለ ነው። ይህንን እያሉ ነው ያሉት የአርሰናል ደጋፊዎች። እጅግ በጣም የሚደንቅ ነው። ተጫዋቹ ትናንትናም የበለጠ ደምቆ ያመሸበት ነው። ከአርሰናል ተጫዋቾቹ በላይ ትልቅ ሬት የተሰጠው ነው። 7.46 በጨዋታ ላይ ተሰጥቶታል። ሁለት ቁልፍ ኳሶችን አርሰናል በጨዋታ ሂደት ወደ ግብ በሚሞክረው እንቅስቃሴ ላይ ሁለት ቁልፍ ኳሶች የተነሱት ከዚህ ከዲክላን ራይስ ነው። አርሰናል ደግሞ በሚጠቃበት ሰዓት ደግሞ ሁለት ኳሶችን ደግሞ በታክል የነጠቀ ተጫዋች ነው። ሁለቱንም ወርዷል ታክል፣ ሁለቱንም ኳሶች ደግሞ ኳሱን በሚገባ ብሎክ ማድረግ ችሏል። ከዛ ውጪ ደግሞ እንደዚህ በጨዋታ እንቅስቃሴ ደግሞ ኢንተርሴፕት በማድረግ በመንጠቅ ደግሞ 4 የተሳኩ ኳሶች ላይ ደግሞ ብልጫ መውሰድ ይችላል። በሁሉም ቁጥሮች ስትመለከተው ትናንትና ዲክላን ራይስ በጣም የተሻለ ቁጥሮችን ማስመዝገብ የቻለ ከመጀመሪያው ሁለቱ ቅጣት ምቶች ባሻገር ትናንትናም አርሰናል ባላንሱን እንዲጠብቅና በማጥቃት እንቅስቃሴው ደግሞ የበለጠ ቡድኑ ፈተና ውስጥ እንዳይገባ ትናንት ከጁድ ቤሊንግሃም ጋር በተደጋጋሚ ሲገናኙ ነበረ። የጨዋታው እንቅስቃሴም ደግሞ ሁለቱ ጋር ነበር ያለው። የሞተሩ ያለው በዚህኛው በኩል ቤሊንግሃምን ትመለከታለህ፣ በዚህኛው በኩል ደግሞ ዲክላን ራይስን ትመለከታለህ። የራይስ የአንድ ለአንድ ብልጫዎች በዛ ላይ ደግሞ አርሰናል ደግሞ በማጥቃት እንቅስቃሴ ደግሞ ሲጓዝም የዲክላን ራይስ ሚና ቀላል የሚባል አልነበረም። ትናንትና የጨዋታው ማን ኦፍ ዘ ማች የተባለበትም ሂደት ከዚህ አንጻር ነው የሚመስለው። ትናንትና በቁጥሮች የተሳካ ሬትም የተሰጠው በአጠቃላይ ደግሞ የጨዋታውም ልዩነት ፈጣሪ ተጫዋች ነው። ከሱ መቀጠል ቡካዮ ሳካ ነው 7.11 በጨዋታው ትልቅ ሬት ማግኘት የቻለው። ዲክላን ራይስ 7.46 ማግኘት ይችላል። የጨዋታው ማን ኦፍ ዘ ማች ተብሎ ተመርጧል። ከዛ ባሻገር ግን አንዳንድ ሁኔታዎችንም ስንመለከት አርሰናል የበለጠ ተስፋ ሰጪ እንቅስቃሴን ማሳየት የቻለበት ነው። በመጀመሪያው እንቅስቃሴ በኤክስጂ እንኳን ስትመለከቱ 0.91 ያክል ወደ ግብ ሙከራ በአጠቃላይ በኤክስጂ ወደ ግብ የተቀየሩ ሙከራዎችን ወይንም ደግሞ ወደ ተቃራኒ ሳጥን ውስጥ የሄዱት ኳሶችን በኤክስጂ እንኳን ስትመለከታቸው ሪያል ማድሪድ በዛን ወጀብ በዛን ያክል ግርግር ውስጥ በተደጋጋሚ በማጥቃት ስሜት በሚመስል ተደጋጋሚ ማዕዘን ምቶች ባገኙበት በአርሰናል የመጨረሻ ፋይናል ሰርድ ላይ በደረሱበት ኳስ እንኳን 0.11 ነው። ትናንትና ግን አርሰናል በመጀመሪያው አጋማሽ እንኳን 0.91 ኤክስጂን በመጀመሪያው አጋማሽ ላይ አስመዝግቦ ወጥቷል። የእንግሊዝ ቡድን ግማሽ ፍጻሜ ሲደርስ 30ኛው ቡድን ሆኗል ማለት ነው። በስፔን ቡድኖች 38 ጊዜ እንደዚህ ታሪኮችን ማሳካት የቻሉበት ቁጥሮች ይነሳሉ። ሪያል ማድሪድ ባለፉት ጊዜያቶች ላይ በተለያዩ ቡድኖች በግማሽ ፍጻሜው ያልተሳካለትን ቆይታ ወይንም ወደ ግማሽ ፍጻሜ ያልተሳተፈበትን ጊዜ አሳልፏል። ለምሳሌ ማድሪድ ወደ ቀጣይ ዙር ማለፍ ያልቻለበት ጊዜ ስናነሳ በእንግሊዝ ቡድኖች ማንቸስተር ሲቲ 2019 2020 ና 2022 2023 ላይ ወደ ቀጣይ ዙር እንዳያልፍ አድርገውታል። ቼልሲ 2020 ና 2021 ላይ እንደዚሁ እንከን ሆኖበታል። አርሰናል ደግሞ ትናንትና ሌላኛው ቡድን ሆኗል። 2024 2025 ላይ ወደ ቀጣይ ግማሽ ፍጻሜ እንዳይገባ አድርጎታል። ሚካኤል አርቴታ 10ኛው ስፔናዊ አሰልጣኝ ሆኗል። ወደ ግማሽ ፍጻሜ ቡድኑን ይዞ የተቀላቀለ ሆኗል። ካርሎ አንቸሎቲ ምናልባት ከዚህ ውድድር አመት መጠናቀቅ በኋላ ወደ ብራዚል እንደሚያመሩ የትናንትናው የጨዋታ መጠናቀቅ እሳቸው ላይ ነው ብዙ ትኩረት የነበረው። በሌላ እይታ ምናልባት ሚካኤል አርቴታ ይህንን ባያሳካ ኖሮ ዛሬ በካርሎ አንቸሎቲ ላይ የሚነሱ ትችቶችና የሚነሱ ጥያቄዎች በሙሉ ሚካኤል አርቴታ ላይ ይሆናሉ ተብሎ ይጠበቅ ነበር። ካርሎ አንቸሎቲ አሁን ከሪያል ማድሪድ ጋር እህልዋቸው ያበቃ ይመስለኛል። ከዚህ በኋላ 3 የዋንጫ ክብሮች አሉ። የክለቦች ዋንጫ አለ። ከዛ ውጪ ደግሞ ድጋሚ ላሊጋው ላይ ተስፋ ያላቸው አይመስልም። ኮፓ ዴላሬም ብለዋል። ካርሎ አንቸሎቲ ከዚህ ውድድር አመት መጠናቀቅ በኋላ ወደ ብራዚል ሊያመሩ እንደሚችሉ ይጠበቃል። ሞድሪች ትናንትና የአውሮፓ ቻምፒየንስ ሊግ የመጨረሻው ምሽት እንደሚሆን ይጠበቃል። የሚካኤል አርቴታ ከጨዋታው መጠናቀቅ በኋላ ግን ትልቁን ዋጋና ትልቁን ክብር የሰጠው ለቀድሞ ዋናው አሰልጣኙ ፔፕ ጋርዲዮላ ነው። አዎ እንግዲህ አስቀድሞም በመጀመሪያው ጨዋታ ላይ ካነጋገርኳቸው ጨዋታው ከመጀመሩ ከሪያል ማድሪድ ጋር የመጀመሪያው የደርሶ መልስ ጨዋታ ከመደረጉ አስቀድሞ ራሱ ካነጋገራቸውና ምክር ቢጤ ከጠየቃቸው አሰልጣኞች መካከል አንደኛው ፔፕ ጋርዲዮላ እንደነበረ እሱም በይፋ ተናግሯልና እንግዲህ ከፔፕ ጋር ስትማከር ደግሞ አንተ ጋር ያለው እውቀት አለ፣ እሱ ጋር ያለው ነገር አለና
የተሻለ ነገር ለማምጣት የሚያስችል ይመስለኛልና አርቴታም የአንድ ሀገር ሰዎች ናቸው። አንድ ላይም ሰርቷል አብሮ ማለት ነውና በማንቸስተር ሲቲ ቤት ይታወቃል። በተጫዋችነት አገልግሏል። ከዛም በኋላ በምክትል አሰልጣኝነት ከአሰልጣኝ ፔፕ ጋርዲዮላ ጋር ሰርቷልና ይሄ የረዳው መሆኑን እንደዚሁ በይፋ ያመሰገነበትን አጋጣሚ በመጀመሪያው ዙር ጨዋታ ከተጠናቀቀ በኋላ የሰጠውን አስተያየት እናስታውሳለንና የመጀመሪያው ምዕራፍ እንደው ከመጠናቀቁ በፊት ግን አንዳንድ ሀሳቦችን እናነሳለን፣ ስለ አርቴታም እንመጣለን። ግን ከዛ በፊት የዳኝነቱን ሁኔታ እንዴት አየኸው? ትላንት የነበረውን ጨዋታ እንግዲህ ፈረንሳዊ የመሀል ዳኛ ፍራንኮይስ ሌቴዤር ናቸው የትላንት ምሽቱን ጨዋታ የዳኙት ማለት ነውና አንዳንድ ነገሮች ነበሩ። አሁን ለምሳሌ ወዲያው ለምሳሌ የመጀመሪያ ጎል ተቆጥሮ ነበር እንደምታስታውሰው። ሪያል ማድሪድ ገና ልክ ጨዋታው እንደተጀመረ ጎል አስቆጥሮ ነበረ። ከጨዋታ ውጪ በሚል የተሻረበትን አጋጣሚ ተመልክተናል። ከዛ ባለፈ ቡካዮ ሳካ 13ኛው ደቂቃ ላይ ያገኘው የፍጹም ቅጣት ምትን ማስታወስ እንችላለን። ያው አመከነው። እሱም እንደዚሁ ራሳቸው ሄደው በስክሪን ከተመለከቱት በኋላ ነው በመልሶ ማየት እንደገና የፍጹም ቅጣት ምቱን ሰጥተው ያው ቡካዮ ሳካ የሚያመከነው ማለት ነው። በተመሳሳይ ደግሞ እንደዚሁ ቀይ ካርዱላ ተመዞ የቢጫ ካርድ ተመዞበት የፍጹም ቅጣት ምት የተሰጠው የራይስ ማለት ነው። ያም እንደዛው በተመሳሳይ ክሊያን ምባፔ ይመስለኛል እሱን ጠልፎ በጣለበት አጋጣሚ ማለት ነው። ከዛ በኋላ ቼክ ካደረጉ በኋላ ሄደው ስክሪኑን ከተመለከቱ በኋላ የመሀል ዳኛው እንደዚሁ የፍጹም ቅጣት ምቱን ሽሯል። ቢጫ ካርዱንም ከላዩ ላይ ያነሱበትን አጋጣሚ ተመልክተናልና እንዴት አየኸው? እስኪ ዳኝነቱን በአጠቃላይ እንዴት ተመለከትከው? ትናንትና ፍጹም የተረጋጋ ዳኝነት ነበረ። ለውሳኔዎች መቸኮል አልነበረው። ጨዋታው ግን በጣም ፈጣን ነው። በጣም ፈጣን ጨዋታ ነበረ ትናንትና ገዙ። ከዛ የጨዋታው መፍጠን ብቻ አይደለም፣ ውሳኔዎቹም ደግሞ በጣም ደጋግሞ እይታን ይፈልግ ነበር። የዲክላን ራይስን ውሳኔ እኮ እስከ 5 ደቂቃ ያክል እኮ ፈጅቷል። እውነት ነው። በተለያየ እይታዎች ለማየት በተለያየ አንግሎች ስታየው ንክኪ ያለው ይመስላል። በሌላኛው አንግል ደግሞ ስትመለከተው ደግሞ ከኳስ ጋር ነው ያለው። በዚህኛው አንግል ደግሞ ስታየው በጣም ብዙ አከራካሪ ውሳኔዎች የሚወሰኑበት ሊሆኑ ይችል ነበርና በዛ ላይ ደግሞ ቢጫ ካርዱን ደግሞ ከተመለከተ ደግሞ ራይስ በቀጣይ ጨዋታ ደግሞ ከፒኤስጂ ጋር ለሚኖረው የጨዋታ መርሃ አይኖርም። ለዛም ይመስላል እኮ ራይስ እንዳላደረገው ስለሚያውቅ ስሜቱን የገለጸበት መንገድ በጣም እንዴት ነው፣ እመኑኝ ፍረዱኝ አላደረኩም ይሄን አላደረኩም እኔ እርግጠኛ ስትሆን ባለማድረግ እርግጠኛ ስትሆን ከምታሳያቸው ነገሮች እርግጥ ነው ኳስ ተጫዋች ቢያደርግም እንዳላደረገ ሆኖ ይጠይቃል። በዚህን ያክል ግን አምርሮ ከጠየቀ እውነት አለው ማለት ነው። ራይስ በተደጋጋሚ ሲጠይቅ የነበረው አርቢትሩን ውሳኔው ከተወሰነ በኋላ በጣም በኤነርጂ እንደዛ ሲጠይቅ የነበረው ምን እውነት ቢኖረው ነው የሚል እይታ ነበር። ያ ፍጹም ቅጣት ምት ወዲያው አልተወሰነም። ቪኤአር በተደጋጋሚ ቼክ ተደረገ። ከዛ በኋላ ነው መጨረሻውን እይታ ራስ አይተ ፍረድ ተብሎ አርቢትሩ ወደ ዲስፕሌይ ፓርቱ ላይ ሄደው ነው በተደጋጋሚ በተለያየ አንግል አይተው ቢጫ ካርዱንም የሰረሱት ፍጹም ቅጣት ምቱም የተሰጠው። የአርሰናልም እንደዚሁ ፍጹም ቅጣት ምት የተሰጠው የቡካዮ ሳካም ያመከነው ኳስም እንዲሁ ስትመለከተው በእንቅስቃሴ ቀጥሎ ጨዋታው ከሄደ በኋላ ከቪዲዮ አሲስታንስ ሩም ነው የተደወለላቸው። ተነገራቸው። በእንቅስቃሴው ምንም አከራካሪ ጉዳይ አልነበረም ሁለቱም ሂደቶች። ከዛ ውጪ ግን የዳኝነት ውሳኔው ላይ ቢጫ ካርድ የተመለከቱትን እንቅስቃሴ እንኳን ስንመለከት በአርሰናል በኩል ሁለት ተጫዋቾች ናቸው ቢጫ ካርድ የተመለከቱት፣ ዴቪድ ራያና ቶማስ ፓርቴ ነው። ቶማስ ፓርቴ 85ኛው ደቂቃ ላይ፣ ዴቪድ ራያ ኳስ በማዘግየት 36ኛው ደቂቃ ላይ ቢጫ ካርድ በማዘግየት ቢጫ ካርድ ተመልክቶ ነበር። የሱም ግን ስጋት ላይ የሚጥል ነበር ካየው ኦቨር በራስ መተማመን ከዳኛ ጋር ያናሃል። ምክንያቱም ሪያል ማድሪድ እያንዳንዱን ሽርፍራፊ ደቂቃዎች መጠቀም ይፈልጋል። ገብቷል። ጫና አለ፣ ደጋፊው የሚያስተጋባው ድምጽ አለ፣ ፉጨት እያሰሙ። ምክንያቱም ፉጨት ደግሞ ያው ኳሱ እንዲመታ ነው፣ የመልስ ምቱ እንዲመታ ነው፣ ሰዓት እየገደለ ነው አይነት ምልክት ነው ለዳኛው የሚሰጠው ማለት ነውና ቢጫ ካርዱን ራሱ ከተመለከተ በኋላ የአርሰናል ደጋፊዎች እኔ ባለሁበት አካባቢ ላይ ጨዋታውን ስንመለከት በጣም እየተሳቀቁ ነበረ የዳቪድ ራያ የመልስ ምት እስኪመታ ድረስ ማለት ነውና ያም አይነት ነገር መስዋዕትነት ያስከፍላል። ገና በጊዜ ነው የተመለከተው። እንደዚህ አይነት ጎሎችን ይዘህ ራያ ወጣ ማለት ምን ያህል እንደሚያጎድል መቼም ትረዳለህ። ሁለተኛው ግብ ጠባቂ በአውሮፓ ቻምፒየንስ ሊግ የውድድር መድረክ ላይ መጥቶ ይህንን አይነት ቴምፖ፣ ይህንን አይነት የጨዋታ ግለት፣ ይህንን አይነት የውድድር መድረክ ለመቆጣጠር የሚከብደው ይመስለኛልና ይህንን ብዙም ምቾት አልሰጣቸውም ለአርሰናል ደጋፊዎች። በሚገባ በተለይ ደግሞ የጨዋታው እንቅስቃሴ ገና ከመሆኑ አንጻር የመጀመሪያው 45 ደቂቃ
ሊጠናቀቅ ወደ 10 ደቂቃዎች ሲቀሩ አካባቢ ነው ቢጫ ካርዱን የተመለከተው። ረዥም ደቂቃ አለ። ከዛ አንጻር በተደጋጋሚ የማጥቃት እንቅስቃሴ ሊኖር ይችላል። ምናልባት ማድሪድ ደግሞ ግብ ያስቆጠር ደግሞ ጫናው በአርሰናል ላይ ሊበልጥ ስለሚችል ያ ቢጫ ካርድ የመጀመሪያው የሚያሳቅቅ ቢጫ ካርድ ነበር ለአርሰናል ደጋፊዎች። ከዛ ውጪ ግን በሪያል ማድሪድ በኩል ደግሞ 4 ቢጫ ካርድ ነው 3 ቢጫ ካርዶች ናቸው የተመዘዙት። እነሱም ደግሞ ተገቢ የሆኑ ቢጫ ካርዶች ናቸው። ሩዲገርን መጨረሻ ደቂቃ ላይ 85ኛው ደቂቃ አካባቢ ላይ የተመለከተውን ማንሳት እንችላለን። ዴቪድ አላባ የጨዋታው የመጀመሪያ ደቂቃ አካባቢ 4 ደቂቃ ጅማሮ ላይ ቢጫ ካርድ የተመለከተ ሩዲገርማ ሲጨፈጭፍ ነው ያመሸው። በእውነት እኔ ዳኛው ራሱ ትግስታቸው በጣም እንደገና ስውር ነው የሚሰራቸው ፋውሎች ካየ በጣም የተጠኑ ዳኛው ጀርባ ሆኖ በተጫዋቹ በራሱ ከልሎ ነው ሲጥላቸው የነበሩት። እንደነ ሉዊስ ስኬሊን አይታል ከብዙ ጊዜ ቡካዮ ሳካም እንደዚሁ በተመሳሳይ የሱ ክንድ ካረፈባቸው ተጫዋቾች መካከል መጥቀስ ትችላለህ። እና ዳኛው እንደውም ብዙ ታግሰውታል። አዎ ከዛም የበለጠ ቀይ ካርድ ሊመለከትበት የሚችል እድል ነበር። ግን የጨዋታው መግፋትና ሆዱ ላይ የወጣበትን አይታል። የሚሰራቸው ግጭቶችም እጅግ በጣም የሚያሳቅቁ ነበሩ ከጨዋታውም ሂደት ውጪ ማለት ነው። ካርሎ አንቸሎቲ በእግር ኳስ በጣም አስከፊ የሆነ መልክ የምናይበት ጊዜ ነው። ወይም በእግር ኳስ አስከፊውን ገጽታ እየተመለከትን እንገኛለን። ለማድሪድ ማለት ነው፣ ለሪያል ማድሪድ ማለት ነው። እግር ኳስ የተለያዩ ገጸ ባህሪያት ይኖሩታል። አንደኛው ጥሩ ነው። ላለፉት ዓመታት ያሳለፍናቸው የደስታ ጊዜያቶች በጥሩ ጊዜያቶች የምናነሳቸው ናቸው በአውሮፓ ቻምፒየንስ ሊጉ። አሁን ደግሞ ሁለተኛው ደግሞ አስከፊ ጊዜ የምናይበት ወቅት ነው። እያየንም ያለ ነው አስከፊውን ጊዜ ነው። ቡድናችን በቀጣይ ከቻምፒየንስ ሊግ ቢሰናበትም ትልልቅ እድሎች አሉት። ላሊጋ፣ ኮፓ ዴል ሬና ለዓለም የክለቦቹ ዋንጫ እንደሚፋለም ገልጿል። ላሊጋው ላይ ባርሴሎና እድል የሚሰጣቸው አይመስልም ለሪያል ማድሪዶች። ካርሎ አንቸሎቲ የዚህ ውድድር ዓመት መጠናቀቅ በኋላ ምናልባት ከሪያል ማድሪድ ጋር እንደማይቀጥሉ ማሳያ በትናንትና ጨዋታ መርሃ ግብር ላይ ልክ ጨዋታው ከተጠናቀቀ በኋላ ያለውን አጠቃላይ ሂደቶች ስትመለከት ካርሊቶ ምናልባት ሪያል ማድሪድ መጨረሻቸው ይመስላል። በላሊጋው እንኳን ያላቸው የነጥብ ልዩነት 4 ነው። ባርሴሎና በ7 ነጥብ ላሊጋውን እየመራ ይገኛል። ሪያል ማድሪድ 66 ነጥብ አለው። በ30ኛ ሳምንት የጨዋታ መርሃ ግብር ነው ያሸነፈው። በ30ኛው ሳምንት ሽንፈትን ማስተናገዱ ይታወሳል። በላሊጋው ላይ ሽንፈትን አስተናግዶ ነበር አይደል? ወደ አውሮፓ ቻምፒየንስ ሊግ ግሩፕ ፍጻሜ መጀመሪያ ጨዋታ የመጣው ከዛ 3-0 በሆነ ውጤት ተሸነፈ። ድጋሚ ወደ ላሊጋው ሄዶ አሸንፎ ከአርሰናል ጋር በመልስ ጨዋታ የተገናኙት። ላሊጋው ላይም ያን ያክል ትልቅ እድል የሚሰጠው አሁን ካለው ሁኔታ ላይ ለባርሴሎና ይመስላል። ሪያል ማድሪድ ቀጣይ ትልቅ እድል በላሊጋው ካላገኘ በስተቀር ለካርሎ አንቸሎቲም ይሄ የመጨረሻ የውድድር ዓመታቸው ከሪያል ማድሪድ ጋር ሊሆን እንደሚችል ይጠበቃል። ሞድሪችም በደብዛዛው ምሽት ተሸኝቷል። እሱም የራሱን ክለብ ስለማግኘት እያሰበ ነው የሚገኘው። ክለብ ለመግዛት ጥረት እያደረገ ስዋንሲ ሲቲን እዚህ ሻምፒዮንሺፕ ላይ በእንግሊዝ የሚሳተፈውን ቡድን አነስተኛውንም ፐርሰንት ቢሆን የመግዛት ድርሻ የመግዛት ፍላጎት እንዳለው እንደዚሁ ሲገለጹ ነበር። መረጃዎች ሲወጡ ነበር አንዳንድ ነገሮች እንደጀመረ ማለት ነውና በቀጣይ ምናልባት በሪያል ማድሪድ ቤት በዚህ በኮቺንግ ስታፍ አባላት ሆኖ ምናልባት የሚቀጥልበት ሂደት አለ፣ ልምዱን ለመጠቀም ማለት ነው። እንግዲህ በጣም ጥሩ ተጫዋች እንደነበረ በርካታ ዋንጫዎችን ከማድሪድ ጋር እንዳሳካ ይታወቃልና እንዳልከው የመጨረሻው የሚሆን ይሆናል ብዬ አስባለሁኝ እኔም በእኔ ምልከታ ማለት ነው። ሪያል ማድሪድ ግን ካርሎ አንቸሎቲ እንዳልከው የሚበቃቸው ይመስላል። ምክንያቱም በዘንድሮ ዓመት የለም ማድሪድ በአጠቃላይ በሚባል ደረጃ ማለት ነው። በቻምፒየንስ ሊጉ ተመልክተናል እንግዲህ ትላንትና 5ኛ ሽንፈቱን ነው ያስተናገደው አይደል? ከ9 ጨዋታ ይሄ በጣም ለሪያል ማድሪድ በጣም ከባድ ነው። እንደውም እኮ በጥሎ ማለፍ 16 እድል ሲያገኝ የመጀመሪያውን ሊግ ፌስ ላይ በፕሌኦፍ ሲመጣ ሪያል ማድሪድ ጥሩም ባይሆን የዚህን የውድድር መድረክ የዋንጫ ክብር ያነሳል፣ ያው ታሪኩን ተጠቅሞ ስነ ልቦና ሌሎች ክለቦች ላይ ጫና በማሳደር ማለት ነው የሚል ነገር ነበር። አሁን ግን የትላንት ምሽቱ ሽንፈት በተለይ ሳንቲያጎ በርናቦ ላይ መሆኑና አርሰናል መሆኑ ደግሞ የበለጠ አልተዋጠላቸውምና ደጋፊዎች እንግዲህ ከወዲሁ ቅስቀሳ እያደረጉባቸው ነው የሚገኙት። በላሊጋውም እንደምታየው በባርሴሎና ተበልጠዋል። ምናልባት በቀጣይ የዓለም ክለቦች ሻምፒዮና ሰኔ ወር ላይ በአሜሪካ አስተናጋጅነት የሚደረገው ውድድር ላይ ምናልባት በአዲስ አሰልጣኝ ልንመለከትም እንችላለን ሪያል ማድሪድን የሚሉ መረጃዎችም እየወጡ ነው የሚገኙት። አርሰናል ግን ትናንትና ሚኬል አርቴታ እጅግ በጣም ትልቁን ታሪክ በአርሰናል ቤት ፈጽሟል። ከ16 ዓመታት ቆይታ በኋላ ከ2008 ከ2009 በኋላ አርሰናል ለሶስተኛ ጊዜ ግማሽ ፍጻሜ የደረሰበት ታሪክ ሆኗል። ሚኬል አርቴታ ባለፉት 5 ዓመታት በአርሰናል ቤት በቆየባቸው ጊዜያቶች በእያንዳንዱ ዓመት አዳዲስ ታሪኮችን በአርሰናል ቤት አስታክቷል። ገዙ
ወደ ቻምፒየንስ ሊግ መግባት ያቃተው ቡድን በተደጋጋሚ ቻምፒየንስ ሊግ እንዲገባ አድርጎታል። ሩብ ፍጻሜ ላይ መድረስ ያቃተው ቡድን ሩብ ፍጻሜ ላይ እንዲደርስ አድርጎታል። ግማሽ ፍጻሜ ላይ ለ16 ዓመታት መድረስ ያቃተው ቡድን ግማሽ ፍጻሜ ላይ እንዲደርስ አድርጎታል። አሁንም ፊት ለፊቱ ፒኤስጂን የሚያገኝ ይሆናል። ሚያዝያ 21 ና ሚያዝያ 22 ግማሽ ፍጻሜ የጨዋታ መርሃ ግብር በአውሮፓ ቻምፒየንስ ሊግ የመጀመሪያው ጨዋታ ከ12 ቀናቶች በኋላ የሚካሄድ ይሆናል። ያንን አሳክቶ ደግሞ የበለጠ ደግሞ ለፍጻሜ ደግሞ የሚደርስ ከሆነ ምናልባት አርሰናል ከ2006 በኋላ ለሁለተኛ ጊዜ በአውሮፓ ቻምፒየንስ ሊግ ለፍጻሜ የሚደርስ ይሆናል። ሚኬል አርቴታ በቆየበት ጊዜና በቆየበት ሰዓት ሁሉ ለአርሰናል ትልልቅ ታሪኮችን በአውሮፓ መድረክም እያሳካ ይገኛል። በፕሪሚየር ሊጉም ደግሞ አርሰናል ባለፉት 3 ተከታታይ የውድድር ዓመታት ዘንድሮም በተለየ መንገድ እንኳን ብትመለከተው ባለፉት 2 ዓመታት በእንግሊዝ ፕሪሚየር ሊግም የዋንጫ ክብር ለማሳካት ጫፍ ላይ የደረሰ ምናልባት ፔፕ ጋርዲዮላና ማንቸስተር ሲቲ የሚባሉ አንድ ክለብና አሰልጣኝ መኖራቸው ብቻ ሚኬል አርቴታ በፕሪሚየር ሊጉ ዋንጫ እንዳያሳካ አድርጎታል። በተለይ አምናል ዘንድሮ እንኳን ብዙ ስህተት ያለበት ነው በፕሪሚየር ሊጉ ስንመለከተው። ከዛም በፊት የነበረው የውድድር ዓመት ያንን ማሳያ ነው። ሚኬል አርቴታ ትልቁን ታሪክ በአርሰናል ቤት ፈጽሟል። አሪፍ እንግዲህ ቀሪ ነጥቦችን በሁለተኛው ክፍል እናነሳለን። በተለይ ደግሞ በሁለተኛው አጋማሽ የምናነሳው ዛሬ በኤሮፓ ሊግ የውድድር መድረክ የሩብ ፍጻሜ ተጠባቂ ጨዋታዎች አሉ። የእንግሊዙ ክለብ ማንቸስተር ዩናይትድ በሜዳ ኦልድ ትራፎርድ ስቴዲየም የፈረንሳዩን ክለብ ሊዮንን የሚያስተናግድበትን ጨዋታም በጥልቀት እንመለከታለን። አይንትራ ፍራንክፈርትም እንደዚሁ ከቶተንሃም ሆትስፐርስ ጋር የሚያደርጓቸው ጨዋታዎች አሉ። ክቡራትና ክቡራን አድማጮች